ሰላም እንዴት ናችሁ? በዛሬው ዕለት የምናየው እንዴት ነው በህይወታችን ውስጥ ላይፍ ሎንግ ለርኒንግ ወይም ኮንቲኒየስሊ መማር የሚችል ሰው ሁሌም ያለማቋረጥ ራሳችን የምናሳድግ ራሳችን የምናስተምር ራሳችን በትምህርት ላይ ወይም በአካዳሚክ አይምሮአችን የአይምሮአችን ምንድነው በቃ ብሬን ፉድ በመመገብ ወይም ማንበብ ማለት ነው። በማንበብ ወይም ኢዱኬሽን ላይ ራሳችን እንዴት ነው ኪፕ አፕ ማድረግ የምንችለው ማስቀጠል የምንችለው ራይት እንዴት ነው በህይወታችን የመማር ልማዳችን ማሳደግ የምንችለው የህይወት ልማዳችን ማድረግ የሚለው እናያለን። ምክንያቱም በህይወታችን ውስጥ መማር ምንድነው በፐርሰናልና ፕሮፌሽናል ላይፋችን ትልቅ ለውጥ ያመጣል ማለት ነው። የተለያየ ሁሌም ተማሪ መሆን ሁሌም ኢቭን መምህር ሆነን ተማሪ መሆን ነጋዴ ሆነን ተማሪ መሆን የቢዝነስ ኦነር ሆነን ተማሪ መሆን ምንድነው በህይወታችን በቃ ሊሚትለስ የሆነ አድቫንቴጅ አለው በጣም ከፍተኛ የሆነ ጥቅም አለው ማለት ነው። የመጀመሪያ ምንድነው ሴት አሳይድ ዴዲኬት ታይም ኢች ዴይ ፎር ለርኒንግ በየቀኑ ምንድነው የሆነ ሰዓት ለ30 ደቂቃ ሊሆን ይችላል አንድ ሰዓት ሊሆን ይችላል ምንድነው ከ24 ሰዓት ውስጥ ምንድነው የሆነ ሰዓት ስፔሲፋይ ማድረግ ራሳችን የምናሳድግበት የምናነብበት ታይም መቅረጽ መቻል ጊዜ መስጠት በጣም አስፈላጊ ነው ማለት ነው። ሁሌም ላይፍ ሎንግ ለርኒንግ ለመሆን የሆነ ሰዓት በየቀኑ መስጠት አለብን አይደለም ኮንቲኒየስሊ የምናነብበት ቋሚ የሆነ ሰዓት ምን ማድረግ መስጠት አለብን ማለት ነው። ዛዝር ዋን ስታርት ዊዝ ስሞል ኤንድ አቺቭብል ጎል ቱ ቢልድ ሞመንተም ነው። ሁሌም በተለይ በምንጀምርበት ጊዜ ምንድነው በቃ አሰልቺ መሆን የለብንም ማለት ነው። ጎላችን ሞቲቬሽናችን ምክንያታችን ግን ምንድነው ሞመንተም እስከምንገነባ ወይም የማንበብ ልማዳችን ወይም ማር ልማዳችን እስከምናሳድግ ድረስ ግን ምንድነው ሁሌም ቢሆን ማድረግ አለብን በቃ ከትንሹ አቺቬብል የሆነ ጎል መሆን አለበት አይደል ማያደክምን ማያሰለችን መሆን አለበት ማለት ስንጀምር ያ ማድረግ እንችላለን። ዛዝር ዋን ኢዝ ሚክስ ዲፈረንት ታይፕስ ኦፍ ለርኒንግ ነው። ሜቢ ሪዲንግ ሊሆን ይችላል ዋቺንግ ቪዲዮ ሊሆን ይችላል ፕራክቲስ ስኪል ሊሆን ይችላል። ስለዚህ የተለያየ አይነት የምንማርበትን ሚክስ ማድረግ ለምሳሌ ስናነብ ለምሳሌ ፊሎሶፊ ልናነብ እንችላለን ሂስትሪ ልናነብ እንችላለን ሳይኮሎጂ ልናነብ እንችላለን ኤዱኬሽናል የሆነ ነገር ልናነብ እንችላለን ፕራክቲስ ልናደርግ እንችላለን ቪዲዮ ልናይ እንችላለን ልናነብ እንችላለን ኖት ልናወጣ ስለዚህ ምንድነው ሚክስ ማድረግ የተለያየ የምናነብበት ስትራቴጂ ምን መሆን አለበት ማንበብ ብቻ መሆን የለበትም ወይም ቪዲዮ ማየት ብቻ መሆን የለበትም። ስለዚህ ሚክስ ማድረግ የተለያየ የንባብ ራስ አእምሮአችን የምንቀልብበት ወይም የምናሳድግበትን ሂደት ምንድነው የተለያየ ስትራቴጂ ማድረግ ቪዲዮ በማየት የሆነ ሰዓት በማንበብ የሆነ ሰዓት ምን በማድረግ ሂስትሪ ለምሳሌ ስፒሪቹዋል የሆነ ነገር በማንበብ ሊሆን ይችላል። የተለያየ ሚክስ ማድረግ በተለያየ ኤሪያ የተለያየ ነገር ዳይቨርስ የሆነ ሪዲንግ መሆን አለበት ማለት የተለያየ አይነት ሰፋ አድርገን መማር ማለት ነው። ዛዘር ዋን ኢዝ ኢንኮርፖሬት ብሬን ብሬክ ቱ አቮይድ በርናውት ነው። ስለዚህ ሁሌም ስናነብ ምንድነው አይምሮአችን ፋቲግ እንዳይሆን እንዳንሰለች የሚያደርገን ብሬክ ማድረግ ሁሌም ራሳችን ሪዋርድ ማድረግ በጣም ወሳኝ ነው። ራሳችን በሂደት ውስጥ መሸለም ራሳችን በሂደት ውስጥ ማበረታታት ኢንከሬጅ ማድረግ ወይም አቺቭመንታችን በቃ ፕሮግረሳችን ምን ማድረግ ጀስት ኢንከሬጅ ማድረግ ራሳችን በጣም አስፈላጊ ነገር ነው ማለት ነው። ዛዝ ዋን ኢዝ ቴክ ኬር ፕሮግረስ ኤንድ ሴሌብሬት ማይልስቶን ነው። ሁሌም ፕሮግረሳችንን ማድነቅ ሴሌብሬት ማድረግ በጣም አስፈላጊ ነገር ነው ማለት ነው። ዛዘር ዋን ኢዝ አጀስት ዮር ሩቲን አስ ኒድ ቱ ስታይ ሞቲቬትድ ኤንድ ዲስኢንጌጅድ ነው። ሁሌም ሩቲናችን ዴይሊ ሩቲናችን በየቀኑ ጠዋት ተነስተን ቀን ሊሆን ይችላል ሩቲናችን ምንድነው ይመስላል የቀን ሂደታችን የዕለት ተዕለት ህይወታችን ጋር የምንማርበትን ሰዓት ምን ማድረግ አለብን ከሩቲናችን ከስራችን ጋር ሊሆን ይችላል ከኑሮ ዘዴያችን ጋር ሊሆን ይችላል ማመጣጠን አጀስት ማድረግ በጣም ወሳኝ ነገር ነው ማለት ነው። ማመጣጠን ያስፈልገናል ማለት ነው። ስለዚህ እነዚህን ስትራቴጂዎች ተጠቅመን ምንድነው በህይወታችን ውስጥ የተሻለ የመማር ተማሪዎች በህይወት ውስጥ ተማሪዎች መሆን ይችላል ማለት ነው። ምክንያቱም በ24 ውስጥ አሁን ሰዓት ውስጥ የሆነ ሰዓት መማር ማንበብ የምንችልበት ሰዓት አለን። ስለዚህ ያን ሰዓት ማወቅ ከህይወታችን ጋር ምን ኦፕቲማይዝ ማድረግ ማመጣጠን ከዛ ያንን ከትንሽ መጀመር ማለት ነው። በዚህ ሂደት ምንድነው ራሳችን ሁሌም ተማሪ አእምሮአችን በስጋችን ብቻ የምንቀልብ ሳይሆን አእምሮአችንን ጥሩ ነገሮችን በመመገብ ለምሳሌ ሶሻል ሚዲያ መማር ትችላላችሁ። ሶሻል ሚዲያ ግን የሚጠቅማችሁን ነገር መማር ለምሳሌ መጽሐፎችን ማንበብ ሊሆን ይችላል ከሶሻል ሚዲያ ኦንላይን አዳዲስ ምርጥ ፔጆችን ፌስቡክ ላይ መከታተል ሊሆን ይችላል። ልክ እንደዚህ ሁሌም መማር እንድችሉ የሚያደርጋችሁ ስትራቴጂ መጠቀም አለባችሁ ማለት ነው። ስለዚህ ይህ ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለሌሎች ይጠቅማል ካላችሁ ሼር አድርጉላቸው። እንዲሁ ደግሞ እኔን ሰፖርት ለማድረግ ቻናሉን ሰብስክራይብ ማድረግ ትችላላችሁ። አመሰግናለሁ።